እናት የኔ እናት እኮ ናት እንዲባል ማለት ነው። ሻሻቸውን ከዛስ አክስትሽ ዚዮ እንዴት አበሻችሁ ታክቲከኞቹ አስማተኞቹ። ባይዘዌ እስከ ነገ መጠበቅ ስላልቻልኩኝ መናገር ስላለብኝ ልናገር። እሺ ጠዋት ነው የምነሳው፣ በጠዋት ነው የምወጣው፣ አልደርስም። ስለዚህ አሁን ተናግሬ ተንፍሼው ብተኛ እንቅልፍ ይወስደኛል። ታክቲከኞቹ አስማተኞቹ መቼም በሊያሾ ያልተናደደ ያልተቃጠለ ያልተበሳጨ የለም። እኔም ልክ እንደዛ አሁን እኔ ብናገራት ሌላ ታሪክ ነው፣ ግን ማለፍ አልችልም። ምክንያቱም አንቺ ሚዲያ ላይ ሰርተሽ ገንዘብ ልትለቅሚ ነው። እኔ ደግሞ ይሄ ትክክል ስላልሆነ ከገንዘብ ይልቅ ስብዕና ነው ያለኝ እና ያለችውን ስሙና የኔ እናት እኮ ናት እንዲባል ማለት ነው። ሻሻቸውን ከዛስ አክስትሽ ልጅ ቶቶት ሊያሾ የምትኖሪው ለሰው ነው እንጂ ለህሊናሽ አይደለም እንደገባኝ ከሆነ። ምክንያቱም የጃኒ እናት እንደሳቸውን ሆነው የመጡት ራሳቸውን ናቸው። አንቺ ደግሞ የምትፈልጊው ቤት ውስጥ እየተቃጠልሽ ውጭ ግን ሰው ፊት ደስተኛ መስሎ መታየት ነው። በቃ ሴትዮዋ ራሳቸውን ሆነው የመጡ ምን ችግር አለው? እሷ አትፈርባቸው። የተጋቡት ጃኒና አዶናይ ነው። እናቱም እናቷም አያገባቸውም። የግድ የሌላ ሰውን አይነት ህይወት መኖር እኮ የለብንም። እንደ ራሳችን መሆን አለብን እንዴ። አንቺ ባልሽ ሚዲያ ላይ መጥቶ እናትሽ እንደዚህ ትሁን ብሎ የሰደበሽ ጊዜ ሰውን ወጥተሽ እንደዚህ ያለ ወንዶች ከሰደቧችሁ ትዳራችሁን ጥላችሁ ጧልሽ። ታዲያ አንቺ እንደዛ እየተሰደብሽ አብረሽ ይሄኑሻል። አክስቷ ልጅ አዝላ መጣች። አንቺ በምንድን ነው እንዴት አዘልሽው? ዳይፐር ይዘው ጋር እየገፉ መምጣት ነበረባቸው። ሰው ባለው ነው። ተይ አንቺ አረብ ሀገር ወይ ቱርክ ብትስጣስ ጭርቅ ይዘሽ ስለመጣሽ ሁሉም ሰው እንዳንቺ አይነት ኑሮ መኖር አለበት ማለት አይደለም። አንቺ አምነሽበት ተገዝተሽ ትኖሪያለሽ። ሌላው ደግሞ ባለው የሚተማመን ሆኖ ይኖራል። አያገባሽ። ሰራተኛ ቤት የለሽም ጃኒ። ባይዘዌ ሰራተኛ የሚቀጥረው እኮ ብዙ ጊዜ ደደብ ሰው ነው። ጤንነት እስካለሽ ድረስ ለሰራተኛ ከምትከፊ ራስሽ መንቀሳቀስ ቤት ውስጥ ትችያለሽ። ግን ለሰው የሚኖር ሰው ወይ አቅም ብዙ ልጅ ያለው ሊገባኝ ይችላል። አንድ ልጅ ሁለት ልጅ ያለው ራሱ አይሰራም ስራ ከሌለው። አሁን አንቺ 48 ሰዓት ቤት ውስጥ ነሽ ብትሰሪ ምንም ማለት አይደለም። ለዛ ሰው ስራ ፈጠራ ነው ብትሰሪ። ግን ለአንቺ ምንም። አንቺ ግን ማስቀናት የምትፈልጊው ልክ አሁን እንዳወራሹ ሚዲያ ላይ የሚያይሽን ሰው ነው እንጂ እርግጠኛ ነኝ ተሰቃይተሽ ተበድረሽ ተጨንቀሽ ነው። ለዛም ነው ዩቱብ ላይ እንደዚህ ሰው አዋርደሽ ሰው አጣጥለሽ አንቺ ላይ እንዲደረግ የማይፈልገው ሌላ ሰው ላይ የምታደርጊ ከሆነ አንቺን ደግሞ ሰው ሲተችሽ መናደድ የለብሽ። በጣም እኮ ያናድዳል። ምን አናደድ? በጣም ተወዳጅ ናት። በጣም ገንዘብ ትሰራለች። በጣም የሚወዳት ሰው አለ። ለቤተሰቦቿ ከፍ ዝቅ የምትል ልጅ ናት። ጎበዝ ናት። ለቤተሰቦቿ ቤት ሰርታለች። ምን ብላለች? መቼም እኔ ጃኒን ስሰማት የሰውን ብሔርን ዘርን ምን እያገዳደለች እያባላች አይደለም። ጌም ትጫወታለች። የሰው መውደድ አላት። አንቺ በፊቱ ቪዲዮዎች ሲወጡ ስንት የሚያሰማቅ የሚያሸማቅቁ የሚያሳፍሩ የሚያሳስሩ ስንት ጉድ አለ። እንግዲህ በአንቺ አይን ጃኒ እኮ ያንቺ በጣም ታናሽ ናት። ሊያሾ እናቴ ትሙት በጊዜ ብትወልጂ ማናት ጃኒ ልጅሽ ናት። አሁን አንቺ ሚዲያ ላይ ወጥተሽ ስለፎገሽ ጆኒ ማን ነው ዮኒ ማኛንና ኦባሳንጆን እየሰማው አድርጉ ሲል ሁሉም ያምንሽ መስሎሻል? እንዴ ዝም ብሎ ኦኬ ብሎ እንትን ይልሻል እንጂ ለምን ይዋሻል? የምትደነቂ ልጅ በዚህ ደረጃ አይን ላይ ካሜራ ላይ ሲመጣ የሚታይ ነገር ማስተካከል እንዴት አቃተሽ? አንቺስ እህትሽ ነች፣ ትልቅ ነች፣ ታላቋ ነሽ። ለምን አትመክሪያት? ምን ቸገረሽ? ለምን አንቺን አስጨነቅሽ? ምን አገባሽ እንዴ? በግድ ነው በቃ የውሸት ሰውን ለማስደሰት ዊግ መለጠፍ አለባችሁ። ያለቀሳችሁ ቀንቅኖ አልቅሱ። በስንት ዓመቷ ነው ጃኒ ያገባቸው? ያለቀሳችሁ ቀንቅኖ አልቅሱ። በስንት ዓመቷ ነው ጃኒ ያገባቸው? አዎ አይደለ? ጃኒሻ በ12 ዓመቷ አግብታ ባሏን ፈታ። ሙስሊም ነው ባሏ፣ እሱንም ምናምን። እሺ ከዛስ ነው እኔ አሁን ስለ ጃኒ ሲያወሩ ስለ ትልቅ ሴትዮ ታሪክ ኢትዮጵያ ላይ ብዙ ነገር ያደረጉ አይነት አድርገው ነው የሚያወሩ። ጃኒ በጣም ፈላ ልጅ ናት። ረስታችሁት ይሆን እንዴ? ረስታችሁ ስለ ራሱ ህይወት ነው የምታወሩት ወይስ ስለምናውቃት ስለዚህ ስለ ጩጫዋ ጃኒ ነው የምታወሩት? ነው እንደው ድራማ ስትሰሩ እንኳን እኔ ብባል አሁን ያምራል። ለምን እድሜም መርሿል።
እንዲያውን ከትንሽ ቀናት በኋላ 48 ቁርጥም ማድረግ ጨምሩበት እያያችሁ ስለኔ ብታወራው ዮኒ ማኛ 9 ጊዜ አግብቶ ፈቷል ይሄ ብላ ምናምን ብትል ያስኬዳል። ለምን እድሜንም ካልኩሌት ይደረጋል። ጃኒ እኮ 22 ምን 24 25 አመቷል። ረስታችሁ ነው? ምን አይነት ወሬ ቆሮቆ እንደ ዝም በል ማሪ አንተ ሻቢያ 9 ሚስት ከ9ኙ ሽማ ጋር ነበር ድሮ የነበረኝ ህይወት። ስንት አመቷ? 22 23 አመት ልጅ 22 ጭራሽ። ስለዚህ ጃኒን የምናውቃት ሶሻል ሚዲያ ላይ ነው። ሶሻል ሚዲያ ላይ ከመጣች 4 አመቷ ነው። ቀንሰው 18 ይሆናታል። ከ18 አመት በፊት ደግሞ እንትን ላይ አይተናል። ኢትዮጵያ አይድል ነው ምናምን የሚባል ላይ አይተናል። ይዛቀውን አልፈልግም ካላችሁስ እናንተ ናችሁ በቤተሰባችሁ የምታፍሩት። እንደዚህ በቤተሰቧ ታፍራለች ብላችሁ ስታወሩ የነበራችሁ እስኪ እናት አባታችሁን እስኪ ወደ ሚዲያ አምጡና እንይላችሁ፣ እንገምግማችሁ። እስኪ አምጧቸው። እስኪ ወንድ ከሆናችሁ አምጧቸው። እስኪ አምጧቸው፣ እንገምግምና አስተያየት እንስጣችሁ። እስኪ አስተያየት እንስጣችሁ። ወይ ለኛ ታውልን ሚዲያው። እኔ እንኳን ኧረ ቆየውበት ሚዲያው እያልኩኝ ነው። 12 አመት 13 አመት ያስቆጠራችሁ ሶሻል ሚዲያ የጃጃችሁ ያረጃችሁ ለራሳችሁ እንኳን መታከሚያ የሆነ ችግር ኩላሊታችሁ ፌል ቢያደርግ እርዳታ የሚጠየቅላችሁ ማህበረሰብ ቁጭ ብላችሁ ስለ ጃኒና ስለ ጃኒ ቤተሰብ ልታወሩ አይገባም። የክፍለ ሀገር የሚኖሩ እናትና አባቶቻችን በእኛ ጥፋት እነሱን ልትወግሯቸው ልትናገሯቸው አይገባም። ቤተሰብ የተከበረ ቤተሰብ ነው። እኔ ለማንም ወጠጤ ዱርዬ ዩቲዩብ እንዲሰራ አይፎን ገዝቼ የምሰጥ ሰው ነኝ። እናቴ ግን ተች ስልክ ኧረ እኔ እሱን ስዝቅ አልወልም ትንሹን ስጡኝ ነው የምትለው። ትንሹን ጢኒጧን። ስለዚህ እናቴ ትንሹ ስልክ ስለያዘች ልትንቁኝ ወይም ደግሞ ልትንቋት ነው። ይሄ ነዋ ተች ስልክ ስላልያዘች አትፈልግም። የሚዛቀውን ስልክ አልፈልግም ነው የምትለው እናቴ። በቃ የሚዛቀው ኢቭን ተቻትልም በቃ የሚዛቀውን አልፈልግም ትንሿን ስጡኝ ነው የምትለው። መብቷ ነው እናቴ። እንዴ ምን አይነት ነውረኞች ናችሁ? ምን አይነት ነውረኞች ናችሁ? እሷን መሆን አትችሉም። አስተናጋጅ ነበራችሁ አለች፣ የሆነ ነገር ነበራች አላችሁ፣ የሆነ ሰው ጓደኛ ነበረች አላችሁ። እሷን መሆንም መድረስም አትችሉም። እቺ ልጅ ከሚዲያ ለማጥፋት ብዙ ጥራችኋል። እንደዚች ልጅ ነገር የገነነባት እንደዚች ልጅ ከሚዲያ ለማጥፋት ያልተባበረ ያልወጣ ያልገባ የለም። ልጅቷ ግን አለች። ዛሬም አንበሳ ናት፣ ነገም አንበሳ ናት። በዛ ላይ ደግሞ ንጉስ ተደርቦበት አስባችኋል። ከንግስት ጋራ አገር ገዙ ማለት ነው። እናንተ ሴት ናችሁ። ግማሹ ባል ፈታ፣ ግማሹ ባል ያባረረው፣ ግማሹ ቂጡን የጣለ ዱርዬ፣ ግማሹ የወጣችበት የማታውቁ በስደት ሀገር ምኑም ተምኑም የጠፋባችሁ በብድር አንድ መኪና ትገዛላችሁ። እዛ ጋቢና ላይ ቁጭ ብላችሁ ስትለፈልፉ ነው የምትታዩት። በቃ ሌላ ነገር የለም። እንዲህ እሷ በጣም ጎበዝ ልጅ እኮ ናት። እሷ የያዘችው መኪና እኮ እናንተ አትነዱትም። አያችሁ? እሷ ጌም ተጫውታ እሷ የያዘችው መኪና እናንተ አትነዱትም። አያችሁ? የእሷ ጀግንነት አያችሁ? የእሷ ጉብዝና እረ ነውር ነው። ጃኒን ልትናገሩ ማርያምን ድፍረቱ ራሱ ኬት እንዳመጣችሁ አላውቅም። እንደው ሶሻል ሚዲያውን ልቀቁት። በቃችሁ 12 13 አመት 15 አመት እኔ ስደት ሀገር ሀብዬ ስጀምር የማቃችሁ ዛሬም አላችሁ። እንደው ፌስቡክ ሲያባረራችሁ፣ ቲክቶክ ሲያባረራችሁ፣ ዩቲዩብ ሲያባረራችሁ የሆነ ነው እየተወተፋችሁ አንዴ በዘር አንዴ በሀገር አንዴ በሆነ ነገር ህይወታችሁ ላይ ምስቅልቅል ይወጣ እንከን የሌላችሁ የቂጣችሁ እንኳን መቀመጫ የሌላችሁ በኪራይ ቤት ቁጭ ብላችሁ ናላችሁ የዞረ እሷን ድፍረት ኖሯችሁ ትናገራላችሁ። እርሷ የአርሶ አደር አባት ልጅ ናት።
አባቴ ይሄደው ብላ ነው በሚዲያ መጣችው። እናት እኮ ተወጃታለች ተወራታ አይጠየቅም። ዋው ደስ የሚል አገላለጽ ነው። እሺ እስኪ ለእናቶች ማስተላለፍ የምትፈልጊው መልእክት ካለ? ያራዳ ልጅ ማለት እናቱን የሚረዳ ነው። በቃ ነው እና እናት በህይወት እስካለች ማስደሰት አለብን። በቃ ለእናት ማንኑን ነገር ውስጥ መሆን አለብን ብዬ አምናለሁ። እናት እኮ ተወጃታለች ተወራታ አይጠየቅም። እስኪ ስላንቺ ላውራ አቤት አየሽው መከራ ሞትም ላንቺ እንዲራራ አምላኬን አልኩት አደራ ጊዜው ደርሶልኝ ልካስ የልብ ፍቅርን አልብስሽ ሐሴት ከሰጣት ለነፍስሽ የዓለምን ዙፋን ለውርስሽ እስኪ ስላንቺ ላውራ አቤት አየሽው መከራ ሞትም ላንቺ እንዲራራ አምላኬን አልኩት አደራ